ክብራትና ክብራን ዛሬ በዚህ ቪዲዮ አንድ የማስተዋወቃችሁ ሰው ይኖራል ማለት ነው። ብዙዎቻችሁ በእርግጠኝነት ስለዚህ መጽሐፍ ብዙ ነገር ሰምታችኋል። 48 Law of Power ወይም ደግሞ 48ቱ የስልጣን ህጎች ስለሚለው መጽሐፍ በሮበርት ግሪን የተጻፈው ይህ መጽሐፍ አብዛኞቻችሁ ጋር ደርሷል። ብዙ ኮንቴንት ክሬተሮችም ስለዚህ መጽሐፍ ነግረዋችኋል። ባለንበት ሁኔታና ህይወት ውስጥ ነገሮችን ለመቆጣጠርና ለማሸነፍ የሚረዳን ሲባል እጅግ በጣም ሲነገር ሰምታችኋል። ገስዋት ታዲያ ዛሬ በዚህ ቪዲዮ ሮበርት ግሪን ራሱ ሜንቶሩ የሆኑ ይህን መጽሐፍ እንዲጽፍ ያነሳሳው እርሱ ራሱም እሱ ነው ብሎ የመሰከረለት። It's going to sound pretentious, but I really loved Machiavelli himself. I liked the kind of brutality of his tone. He was talking about power and he described it in a way that was so brutally frank and honest. I can remember when I was very young, I must have been 15 or so, I got a copy of Machiavelli's The Prince. But I loved that book. Machiavelli just ripped that damn mask off of people's faces and said, this is the human animal as it is. ከዚህ ሁሉ የሚበልጠው በተለያዩ ዓለም የሚገኙ ኤቭሪ ወርልድ ላይ ፕሬዝዳንቶች፣ መሪዎች ሊሆኑ ይችላሉ፣ ዋቴቨር ኢት ኢዝ ንጉሶች ሊሆኑ ይችላሉ። ልክ እንደ ቅዱስ መጽሐፎች ከአልጋቸው ስር ስለማይጠፋው መጽሐፍ ዘ ፕሪንስ ሪል የሆነው ወርልድ ፓወርን በሙሉ እንዴት ማኒፕሌት እንደምታደርጉ እንዴት ነገሮች ላይ ገዥ እንደምትሆኑ ስለሚያስተምራችሁ በኒኮሎ ማኪያቬሊን የተጻፈውን ዘ ፕሪንስ የተሰኘው መጽሐፍ ላይ ምን ልታገኙ እንደምትችሉና ምን እንዳስተማረ ከመጽሐፉ ቢያንስ 2% የሚሆነውን አጠር አድርጌ ሐሳቡን አስረዳችኋለሁ። በነገራችን ላይ ይህንን መጽሐፍ የሚያውቁትና የተረዱት የሚያነቡት ጥቂት ሰዎች ናቸው። ኢንፍሉዌንሰሮች፣ ባለሀብቶች፣ ባለስልጣኖች፣ ዝነኞች፣ አርት ላይ ያሉ ሰዎች፣ ማህበረሰብን ዶሚኔት የሚያደርጉ ሰዎች፣ በአጠቃላይ በእጃቸው ፓወር ያላቸው ወይም ከተራው ከመንጋው ህዝብ ላይ ገዢ ሆነው የተሾሙት እነዚህ ሰዎች ብቻ ናቸው የሚመለከቱት። ስለዚህ እነዚህን ግለሰቦች መንገድና አኗኗር አመለካከት ለመርዳት ቢያንስ 50%ን ለማግኘት ይህንን መጽሐፍ ማንበብ ብቻውን በቂ ነው ማለት ነው። ይህ መጽሐፍ ምድር ላይ እስከዛሬ ድረስ ከተጻፉት ፓወርን፣ ሊደርሺፕንና ሂውማን ኔቸርን የሰው ልጆችን አመለካከትና አካሄድ፣ ኃይልንና አመራርን የሰው ልጆችን ፈንክሽን የሚያደርግ የአእምሯቸውን ሁኔታ በሚገባ የሚያስረዳ አንደኛና ትልቅ የሆነ መጽሐፍ ነው። ይኸውላችሁ ከኒኮሎ ማኪያቬሊን የምታገኙት ከዚህ መጽሐፍ የምታገኙትን 6 በጣም አጭር አድርጌ ጠቃሚ ነገሮችን ላስረዳችሁ። የመጀመሪያው ይህንን መጽሐፍ ልክ አንባችሁ ስትጨርሱ የምታገኙት አንድ ትልቅ ነገር ምንድን ነው? ኃይል ወይንም ደግሞ ፓወር የሚገኘውና እንዲሁም ደግሞ ማስቀጠል የምትችሉት በአሸናፊነትና በበላይነት የሰው ልጆችን ቢሄቪራል ፓተርን ባህሪያቸው፣ ማንነታቸው፣ የሰዎችን አፈጣጠር፣ ስሜቶቻቸውን መረዳት ስትችሉ ብቻ እንደሆነ በሚገባ ያስረዳቸዋል። በነገራችን ላይ ይህን መጽሐፍ ያላነበበ ኢንቨስተር እንደውም እኛ ሀገር ላይ የፖድካስቱን ስም መጥራት ባያስፈልግም ብዙ ጊዜ ትላልቅ ኢንቨስተሮች፣ ትላልቅ ቢዝነስ ራን የሚያደርጉ ሰዎች ኢንተርቪው የሚደረጉበት ፖድካስት አለ። በጣም ዩስፉል የሆነ ህይወትን የሚቀይር ለብዙ መንገድ ወጣትን የሚያግዝ ፖድካስት። እዛ ላይ የቀረቡ ሰዎች ሁሉ ከዚህ መጽሐፍ ላይ ብዙ አይነት ሀሳቦችን ያወራሉ። ብዙ አይነት ሀሳቦችን እና ይህ ሲል ምን ማለት ነው? ሰዎች የሚመሩት ወይንም ደግሞ ድራይቭ የሚደረጉት የመጀመሪያው በፊር፣ ሁለተኛው ላቭ ነው፣ ሶስተኛው ሰልፍ ኢንተረስት ለራስ ጥቅም ማለት ነው። ፍርሃት፣ ፍቅርና ራስን ማስቀደም፣ ራስ ወዳድነት፣ እነዚህ መሰረታዊ ጉዳዮች ናቸው ሰዎችን ድራይቭ የሚያደርጓቸው የሚያንቀሳቅሷቸው። ብዙ ጊዜ ማንነታቸው ላይ ወይንም ህይወታቸው ላይ ትልቅ ሚናና ድርሻ ያላቸው ማለት ነው። እና ማኪያቬሊ ምን ይላል? እነዚህን 3 ነገሮች በሚገባ ያጠናና የገባው በአንድ ሰው ላይ ተመልክቶ መቆጣጠር የፈለገውን አካል ሊሆን ይችላል፣ ተቋም፣ ዋቴቨር በእነዚህ መንገዶች ዶክመንትድ አድርገው በደንብ ካጠናና ፕሪዲክት ካደረገው በዛ ነገር ላይ ኃይል እንደሚኖረው በሚገባ ያስረዳናል ማለት ነው። እና መጽሐፉ ላይ እንደውም ምን ይላል? ሰዎችን ምን ድራይቭ እንደሚያደርጋቸው የተረዳ የትኛውም ይህንን ነገር ያወቀ ሰው በምንም አይነት ተአምር በማንም ቁጥጥር ስር አይወድቅም የሚል እንደውም አጠር ያለ ጥቅስ አለው ከዚህ ጋር ተያይዞ። ሌላው ሁለተኛው ከዚህ መጽሐፍ የምትገበዩት ውብ የሆነው ሐሳብ ምንድን ነው? መፈራት ወይንም ደግሞ ሰዎች እኛን መፍራታቸው ከመወደድ እንደሚበልጥ ያስረዳችኋል። ሁለቱንም አንድ ላይ ማድረግ ካልቻላችሁ ማለት ነው።
እና እዛ ጋር የሚያስረዳበት መንገድ ዋው ነው የምትሉት። ላይክ በጣም ነው የምትገረሙት። ኢቭን ኢፍ ብዙ ጊዜ መፈራት ይሻላል መወለድ የሚሉ ጥያቄዎች ፊልም ላይ ቱ ቢ ፊርድ ወይስ ቱ ቢ ላቭድ የትኛው የተሻለ ነው እያሉ በየትኛውም ዓለም ላይ የሚሰሩ ፊልሞች አሉ አይደል? ደራሲዎች ከዛ የሆነ ቦስ የሆነ ህይወት በጣም የገባው የሆነ ሽማግሌ ለልጁ የሚመልስለት መልስ ምናምን ኤቭሪቲንግ የተወሰደው ከዚህ መጽሐፍ ነው። እኛ ነገሮችን ስለማናነብ ነው ሁሉ ብርቅ የሚሆንብን። እኛ ሀገር ላይ ያሉ እንደውም አብዛኞቹ ደራሲዎች ላይክ ያልተተረጎሙ ብዙ ተንቀው የተጣሉ የግሪክና ጥንት ፋርስ ላይ ሲጻፉ የነበሩ ስነ ጽሑፍና ልቦለድ ነው እየተረጎሙ የእንስሳ ስም እየቀየሩ ኢቭን ትላልቅ ተቋማት ባለስልጣን እስከመሆን አቤት የሱ ጥበብ እስከመባል የበቁት። ምክንያቱም እኛ እናነብም ቋንቋ አንችልም፣ እነሱ ያስተረጎሙ ያመጡ ነበር፣ እየተረጎሙ ይጽፉ ነበር። ስለዚህ ሀሳብ ደግሞ በሚገባ ያስረዳቸዋል ማለት ነው። እና ምን ይላል? ፍቅር በሌሎች ላይ ዲፔንድ የሆነ ነው፣ በሌሎች ላይ ጥገኛ የሆነ ነገር ነው። ፊር ግን በእናንተ ላይ ነው መሰረቱ ይላል፣ ወይንም መፈራት። ምክንያቱም መፈራት እናንተ ፓወራችሁን እስካለቀቃችሁ ድረስ፣ ዲሲፕሊናችሁ እስከቀጠለ ድረስ በእውቀት፣ በገንዘብ፣ በክብር፣ በዝና፣ በብልጠት መጀመሪያ ላይ የነገርኳችሁን ነገሮች ተረድታችሁ በዛ መንገድ ራን እስካደረጋችሁ ድረስ አስተማማኝ ነው፣ ኮንስታንት ነው፣ የትም አይሄድም ይላል። ፍቅር ግን ልክ ከቦታና ከዙፋን ማነስ ሲመጣ ለጥቅም ብሎ አሳልፎ ይሸጣችኋል። የሚወድ ሰው ልክ በነፍሱ ሲመጡበትና በግል ጉዳዮቹ ላይ ማንም ሲመጣበት እየወደደ እያፈቀረ መጠጥ ይዞ እየሰከረ ዘለዓለም በፊሽታ እየኖረ የትኛውም ጋር እየተጋደመ የምወዳት ሚስቴ እያለ የአንቺን ስም መጥራት ይፈልጋል እንጂ በምንም አይነት ተአምር ለአንቺ ሊሞትልሽ አያደርገውም። ሁሉም ሰው ራሱ እንደ ቪክቲም ማሰብ ይፈልጋል። ሮማንቲክ የሆነ ሞመንት ህይወቱ ላይ ይጽፍና ከዛ ይከዳናል። የችግሩ ሰዓት ወደውን ከሆነ የመጣው ማለት ነው። ከዛ እኛ ስንሄድ እሱን እያስታወሰ መጠጣት ነው ማለት ነው። ራስ ታራቂ የለም የሚለውን የአብነት ዘፈን ይከፍታል። በቃ መጠጣት ነው። that's the problem። አሁን በጾታ አድርጌ አውርቻችሁ ሀሳቡ እዛ ጋር የሚያወራው ኤቭሪቲንግ በዙሪያችሁ ያሉ ሰዎች ታማኝ ናቸው የምትሏቸው ዋትቨር በየትኛውም አይነት መንገድ በምትሰሩ ስራ ላይ፣ መስሪያ ቤት ላይ፣ ብራን በምታደርጉት ቢዝነስ ላይ፣ ባላችሁበት ትምህርት ቤት፣ ክሩ ውስጥ፣ ሰፈር ውስጥ፣ በየትኛውም መንገድ ውስጥ መወደድና መፈራትና አንድ ላይ ካደረጋችሁ ከሁሉ በላይ ጀግናና ታላቅ ናችሁ ይላል። ነገር ግን ሁለቱን አንድ ላይ ማድረግ ያልቻለ ቢፈራ እጅግ በጣም ይጠቀማል ይላል። ይህንን ሀሳብ ለማስረዳት መጽሐፉ የሚጠቀመው ታሪክ የሚገልጻቸው ካራክተሮች ደግሞ ከእውነተኛው ዓለም ተውሱን ኢቭን ኢፍ ባይብል ላይ ይገባላል። ዌሬቨር በቃ አንብብ፣ በቃ ምንም አንብብ ብሮ ላቪት በጣም ነው የምትወደው ወንድሜ። በሚገባ አይን ሀሳብ ያስረዳል። Machiavelli said, "It is better to be feared than loved if you cannot be both. But understand this, fear is not the goal. It is a weapon, a tool of precision, not destruction. The one who rules through fear without crossing into cruelty never loses his crown. But the one who demands love invites betrayal. Mercy without strength invites defiance. Power without discipline breeds chaos. The wise do not seek to be liked, they seek to be respected. And respected men are never fully understood, because the moment they become predictable, they become controllable. So remain a mystery. Walk the line between terror and trust. Too much fear and you become hated. Too much love and you are used. True power lies in balance, in knowing when to be the shadow and when to be the storm. Niccolo Machiavelli. እና ጠንካራ የሆነ ወንድ፣ ብርቱ የሆነ ወንድ እዚህ በኃይለኝነትና በሞገድ ክብርን ይገነባል እንጂ በደካማነትና ድክመቱን አሳልፈው በመስጠት ፍቅር በሚል ስም ቀና ሆኖ ለመታየት አይታገልም የሚል መልእክትም ይይዛል ማለት ነው። እና ሁሌም ቢሆን በቻልከው መጠን ቀና መሆን መቻል አለብህ፣ በቀናነት መታወቅ። ነገር ግን መቼ አረመኔ መሆን እንዳለብህ መርዳት ይጠበቅብሃል ብሎ በሚገባ ያስረዳል። ፎር ቴስት ኦፍ ፓወር ይህን መጽሐፍ ላነበበ ሰው እጅግ በጣም ተራ ነው። እንደውም አበው የአባቶቻችን ፊሎዞፊ ኢትዮጵያን ፊሎዞፊ ይላል፣ አባይን ያላየ በምንጭ ይደነቃል እንደሚለው ሰው ፎር ቴስት ኦፍ ፓወር ያነበባችሁ የትኛችሁ ይህን መጽሐፍ ማንበብ ግዴታችሁ ይሆናል ማለት ነው። ሌላው ትልቁ ነገር ደግሞ ምንድነው? እዚህ መጽሐፍ ላይ የምትማሩት ሶስተኛው ጉዳይ ሁሉንም ካርዶቻችሁን አታሳዩ የሚል መልእክት ያዘለ ሐሳብ አለው። የሚገርማችሁ ይህን ነገር ኮፒ ያደረጉ ብዙ ሰዎች እኔንም ጨምሮ እጅግ በጣም ብዙዎቻችን
ከየት እንደመጣ አናውቅም፣ ግን መሰረቱ ይህ ነው። ላይክ በብዙ መንገድ እናስረዳለን። በቼዝ ለቼዝ ጨዋታ ምናምን ቼዝ ላይ ዳማ ስትጫወቱ ቀጣይ እንደዚህ ያደርጋሉ አይባልም ምናምን እንደሚባለው እና እዚህ መጽሐፍ ላይ ገና በፊት በካርድ ተነግሮ ነበር ማለት ነው። ሐሳቡ ግን እጅግ በጣም ጥልቅ ነው። ስለዚህ ሐሳብ ብቻ ብዙ ታሪኮችን እጅግ በጣም ብዙ ሰነዶችን ነው የምትመለከቱት እዛ ውስጥ ማኪያቬሊን የሚያስረዳበት መንገድ ኦ ማይ ጎድነስ ላይክ በጣም የጥበብ ሰው ከሆናችሁ የእውቀት ሰው ከሆናችሁ በጣም አርቲስቲክ ከሆናችሁ በጣም ዓለምን የምትወዱ በዓለም ላይ ጥላቻ የሌለባችሁ አምላካችሁን የማታማርሩ በእያንዳንዱ ነገር ውስጥ ውበትን ኃይልን ወይንም ደግሞ ትልቅ ነገርን የምትፈልጉ የንስር አይኖች ያላቸው አይምሮ ያላችሁ ከሆናችሁ you loved it like it's like ሰዎች የሚደሰቱ በምንድን ነው በመስከር በመጠጣት አይደለ በሴክስ whatever በብዙ ነገሮች አይደል በሆነ ሱስ ምናምን አይደል ራሳቸውን ጠምደው ሪሊፍ የሚያገኙት like more than that ነው this book believe me የሚያስረዳበት መንገድ ሐሳቦቹ ማለት ነው ኦብሰስድ ነው የምትሆኑት ልክ የመጀመሪያ ጊዜ ፍቅር እንደያዛችሁ ልክ እንደዚያ you must read it okay my brothers ግዴታችሁ ነው እና ማኪያቬሊን ምን ያስተምራል ስትራቴጂክ የሆነ የታቀደበትና የተጠና አካሄድን ነው ሁሌም ቢሆን የሚመክረው እና ኃይል የሚያርገው ብሎ የሚያስበው መች ነው ሰዎች ሙሉ በሙሉ እናንተን ማወቅና መርዳት ባልቻሉ ቅጽበት ነው you see even if you ይህንን መጽሐፍ ያነበበው ሰው ሌላ ይህንን መጽሐፍ በደንብ ያነበበ በተረዳና ስነልቦናን ባጠና እስካሁን ያወራናቸው ነገሮች በተረዳ ሰው ኮንትሮል እኮ ይደረጋል ነገር ግን እንዳትደረግ ይውል ተጠንቀቅ ሁሉ ነገርን አትስጥ እያለ ምክንያቱም በዚህ ነገር ማኑፕሌት ለሚያደርጉ ባለስልጣናት ግለሰቦች ፍቅረኛ ቤተሰብ whatever it is እንደዚህ አይነት ዕውቀት ያላቸው አውቀውትም ሆነ ሲያውቁት በዚህ መጽሐፍ የሚሆን በሌላ whatever በየትኛውም መንገድ ማኑፕሌት የሚያደርጉ ሰዎችን ለራሳቸው ዓላማና ጥቅም የሚያመቻቹ ሰዎች የሚጠቀሙትን ቢሄቪየር ያቁታል you see እናንተ ጋር ምን ማጥናት እንዳለባቸው ምን ዲቴክት ማድረግ እንዳለባቸው ሰው ሁሉንም ካርዳችሁን ማሳየት ፓወርነስ ያደርጋችኋል ስትራቴጂክ የሆነ አካሄድ ነው መሄድ ያለባችሁ ሁሉም ማንነቱን ሰዎች እንዲረዱት ያደረገ ሰው በራሱ ላይ ያለውን ኃይል ተነጥቋል ይላል it's right እኮ አይደል so you must understand that እና እዚሁ ሐሳብ ላይ በረምብ ያስረዳችኋል ከዋር አንፃር ላይክ ልዑሎች ነገስታቶች ከነበራቸው ታሪክ አንፃር በብዙ መንገድ ምሳሌዎችን ፈጥሮ መጽሐፍ በረምብ ያስረዳችኋል ዝምታና ቀጣይ የምታደርጉት ነገር አለመገመት ከንግግር በላይ ታላቅ ኃይል ያለው ነገር እንደሆነ በብዙ ምሳሌዎች ያስተምራችኋል so don't forget to read ማለት ነው ሁላችሁም ወርላኛው ሐሳብ ደግሞ ስንመጣ ምን ትማራላችሁ ከዚህ መጽሐፍ adapt like a fox attack like a lion ይላል you see እንደ ቀበሮ ሆናችሁ ነገሮችን ተለማመዱ የነቃችሁ ነገሮችን እንዴት ነው የሚባለው በቃ ቶሎ ይግባችሁ ነገር ግን ስታጠቁ እንደ አንበሳ ሆኑ ይላል እንደውም the most powerful ሆነ famous የሆነው ጥቅሱ ነው መጽሐፉ ላይ ከተወሰደ ብዙዎች የሚጠቀሙት ብዙዎች ፊልም ለመስራት ስዕል ለመስራት አርት ለመስራት AI ላይ የተለያየ ፒክቸር ጀነሬት ለማድረግ አኒሜሽን ሙቪ ለመስራት ኢንስፓየር ያደረጋቸው ሜን ፖይንት ነው ባይ ዘ ዌይ ላይክ አሁን ከማወራችሁ በላይ ዲፕ የሆኑ ሐሳቦች አሉበት ሰው በራሳችሁ ብትመለከቱትና ዲስከቨር ብታደርጉት እጅግ በጣም ደስ ይለኛል ማለት ነው The lion cannot protect himself from traps, and the fox cannot defend himself from wolves. One must therefore be a fox to recognize traps, and a lion to frighten wolves. Niccolo Machiavelli. እና ይህን ሐሳብ ሲያስረዳ ምን ይላል አንድ ልዑል ወይንም አንድ መሪ አንድ ወይም ኃይል የፈለገ ሰው ልክ እንደ ቀበሮ ወይንም ደግሞ ልክ እንደ ፎክስ ንቁ እና ነገሮች ቶሎ የሚረዳ ሊሆን ይገባል ጎበዝም ሊሆን ይገባል ይላል እናም እንደ አንበሳ ጠንካራ ሆኖ ጠላቶቹን ዲፊት ማድረግ ማሸነፍ ማስገዛት መቻል አለበት ብሎ ያስተምራል እና ጥበብ ማለት ዕውቀት ማለት ኃይል ማለት እነዚህን ሁለት ነገሮች መች መጠቀም እንዳለበት አንድ ሰው ማወቅ መቻል ነው ብሎ ይነግራቸዋል ከዛ ልክ ይህን ካለ በኋላ በጣም ብዙ ፔጅ ይሄ እንዴት እንደሚሰራ ምን ማለት እንደሆነ ፎክሱ እንዴት ነው ላዮን እንዴት ነው ሰዎች ከዚህ በፊት ታሪክ ላይ የተጠቀሙት ከታችኛው ዳይናስቲ ተነስቶ ፍራንስ እስካለ አንድ አርቲስት ከአርቲስቱ ተነስቶ አፍሪካ ውስጥ ስለነበረ አንድ ታላቅ ሰው whatever በብዙ መንገድ ሪል በሆነ ሪያሊቲ ቤዝድ የሆነ ሐሳብን በሚገባ ያስረዳቸዋል ማለት ነው
እና ከዚህ ክሩል የሆነ ወርልድ ከዚህ አደገኛ ሽሚያ ከሆነበት ሰርቫይቫል የሆነበት ዓለም ላይ ሪያሊስቲክ በሆነ መንገድ ያለ ምንም ማሽቃበጥ ያለ ምንም ማስዋባብ ያለ ምንም ማጽናኛ እውነታውን እየነገረ ራሳችሁን የምትጠብቁበትን ጥበብና ኃይል ዕውቀት የሚሰጣችሁ ነው እንዳላችሁበት ደረጃ ሰው don't forget to read again ከዚህ በኋላ አልልም ይሄንን አንብቡት አላችሁ። ወደ አምስተኛው ደግሞ እንምጣ። አምስተኛው እንዴት ነው አፒር ሞራል ላይክ እንደምትጨነቁ ቀና እንደሆናችሁ መልካም እንደሆናችሁ አፒር አድርጉ ተገለጡ። ነገር ግን እንቅስቃሴያችሁ የተጠናና ላይክ ምክንያታዊ መሆን መቻል አለበት ብሎ ያስረዳችኋል። ከዛ በኋላ የማታስቡት ትምህርት ነው እዛ ውስጥ የምትማሩት። ይሄኛ ሀገር ላይ በሉት ሌላው ዓለም ለሆነ ሃይማኖት ተቋማይን ያህል ብር ሰጠው እንትን እንደዚህ ያስገነባው የሚል whatever የሚደረጉ ነገሮች ሁሉ ዝናን የመገንባት ክብርን የመገንባት ኢቨን ስፒሪቹዋሊ ለራሱ እዛ አካባቢ ላይ ያለውን አድባር ወይንም የዛ አካባቢ ገዢ የሆነ መንፈስ ሪቹዋል በሆነ ዓለም ውስጥ ይሰራል። ባይዘው ዕውቀት አትናቁ። እሱን ሰዲዩስ የማድረግ በዛ ነገር ላይ ክብርን የመገንባት የሌሎችን እድል ከመውሰድ ጋር የተያያዘ ነው። ኤቭሪ የሚዘጋጅ ሴሬሞኒ ምናምን የምታዩት በብዙ መንገድ ኦ ማይ ጎድ ብዙ ነገር ትረዳላችሁ። እና ስለዚህ ሁሌም ቢሆን ደጎችና ለጋስ ናችሁ ታሪክ። ነገር ግን ሁሌም ቢሆን መለገስና መስጠታችሁ በምክንያትና በስትራቴጂ እንዲሆንም በሚገባ ያስረዳችኋል። Machiavelli didn't whisper, he warned. If you lack the spine to be ruthless, you'll kneel to someone who isn't. But most of you still don't get it. You cling to this fairy tale that life is fair. You think playing nice wins the game. It won't. This world isn't ruled by saints. It's ruled by predators. The bold, the calculating, the cold-blooded. Every system you worship, school, work, government, was built by hands far darker than yours. And while you color inside their lines, they're busy redrawing the map to keep you caged. If you won't outwork them, you will serve them. That isn't cruelty. That's the law of survival. Start asking this. Do I have the will to do what it takes? Or am I just another pawn dressed up as a king? በቀናነት ብቻ ልባችሁ ከተሰወረ እንደምትጎዱም ይነግራችኋል። እና እንደውም ጌም ኦፍ ትሮንስ ሙቪን አይታችሁታል። ላይክ አባትሽን ምንድነው የገደለው ብሎ ሲጠይቃት ሎያሊቲ ብላ መልሳለት ነበርና Who taught you to read? My father, my lord. Oh, where is your father? Is he alive? Who was he? A stonemason. Stonemason who could read? He taught himself. Quite a man. What killed him? Loyalty. እሱ ማለት ምን ማለት እንደሆነ በሚገባ በዚህ መጽሐፍ ትማራላችሁ ማለት ነው። በተለይ ይሄ ክፍል ላይ በብዙ ሺህ ታሪክ ይሄን በተመሳሳይ ያስረዳችኋል። It's the most powerful book ከምታስቡት በላይ አባይን ያላየ በምንጭ ይደነቃል ነው የሚሆንባችሁ ያን መጽሐፍ ያነበባችሁ ሰዎች። እና ይህን ሀሳብ ሲያስረዳ ምን ይላል? ዓለም በአፕሪያንሳችሁ በተገለጣችሁበት መንገድ ነው ቀጥታ እናንተን መቀበል የሚፈልገው። እዚህ People don't love you. They love what you give them. But the moment you have nothing to offer, their love disappears. But fear holds power. It keeps people close, even when they want to run. ኃይልና የሚፈልግ ጉዳይና የማጥቃት ሁኔታ ሲመጣባችሁ like the moon you must to become a monster like ወደ ጭራቁ ወደዛ ድብቁ ወደ ሆነው ሻዶዋችሁ አደገኛው በቅጽበት ውስጥ ወደ ክፋት ራሳችሁን መቀየር መለማመር መቻል አለባችሁ ይላል። you see ምክንያቱም በጣም ቀና የሆነ አንድ የዱር አራዊት የሆነ አንበሳ በዛ መንገድ ከቀጠለ በእርግጠኝነት ከሳምንት በኋላ ማጂሲነቱን ያጣል ማለት ነው። ምክንያቱም ልክ እንደዚህ አሁን እንዳልኳችሁ አይነት ሞንስተር አይደንቲቲ ነው የሚጠቀም ሌላ አካል ስለሚመጣ። If you're not willing to be ruthless, you will always obey someone who is. Most people don't get it. ስለዚህ መቼ ያንን መጠቀም እንዳለባችሁ በደንብ ማወቅ መቻል አለባችሁ ማለት ነው። ኢትስ መስት በቃ ሰርቫይቭ ያደረግን ነው ምድር ላይ ነው ያለን። you see ምን ማድረግ አንችልም። ለመኖር የፈለገ ሁሉ መፋለም መቻል አለበት። ራሱን ማጠንከር መቻል አለበት። በኃይል መገለጥ መቻል አለበት። ደግነትን፣ ቀናነትን፣ መልካምነትን ደግሞ ማመዛዘኛ ማድረግ መቻል አለበት። ካባው ማድረግ መቻል አለበት። ያንን ተመልክቶ ሰው እናንተን ያከብራል።
እኛ ሀገር ላይ በሃይማኖት ማሊያ በብሔር ማሊያ ስንት ነገር ይሰራ የለ እንዴ? በዛ መንገድ ተገልጦ አይደል እንዴ ሰው ቢዝነስ የሚሰራው? የትኛውም አርቲስት የትኛውም ግለሰብ እሺ። ስለዚህ you must understand that እናንተ የዋህ ሆናችሁ ሌሎች ሲያጭዱ ሲበሉ የሚኖሩበት ዘመን የለም። በእርግጥ ይሄ የምለው ሰው የሚገባው ቢያንስ ይሄን ቪዲዮ 10,000 ሰው ቢያይ 1-2 ሰው ነው የሚቀየረው። ቢያንስ 150 ሰው ደግሞ ለመቀየር ይሞክራል። ምክንያቱም ፓወር ለጥቂቶች ብቻ የተሰጠ ነው፣ ለነዛ ዋጋ ለሚከፍሉት ብቻ ማለት ነው። ስለዚህ እናንተ ከነዚህ ውስጥ አንዱ ስለምትሆኑ ከልባችሁ አዳምጡ እና ሁሉም ሰው ላይክ የምትወዳቸው ፍቅረኛ በላት whatever የትኛውም ሰው እንዴት አፒር እንዳደረጋችሁ እንደተገለጻችሁ ላይክ የሚያወራው የሚመሰጠው የሚመለከተው ጀጅ የሚያደርገው በዛ መንገድ ነው እንጂ እናንተን ሪል አይደንቲቲ ኤክስፒሪየንስ ማድረግ ማንም አይፈልግም። you see people love drama ይወዳሉ፣ ሰዎች ፋንታሲ ይወዳሉ። አክቹዋሊ የሆነው ነገር ያለ እሱን ትተውት በሌሎች ነገር ማስመሰጥ ነው የሚወዱት። ጆሮ የሚጠባ ሰው ይወዳሉ ሰዎች። ይሄ ድክመታችን። ሰዎች ረዥም መልከ መልካም ስለሆንክ ደግ ትመስላችኋል። መልክ በልሸት ካለ አፍንጫ ሰፋ ካለ ራሱ ክፉ ነው የምትመስላችሁ። ስልኳን ልትሰርቃት የመጣ ነው ይመስላት። ኢቭን በቦሌ በ22 አድርገህ በካሳንቺስ ወክ እያረካየች። ሰዎች እጅግ በጣም እንጭጭ ናቸው። በሚያዩት ነገር በቀላሉ የሚታለሉ ናቸው። ስለዚህ you must understand that my brother, okay? Machiavelli's book, The Prince, was Joseph Stalin's favorite work. He kept it on his night table. And it's not hard to see why. It shows you how to be a good tyrant. Good in the sense of effective, good in the sense of practical, not good in the sense of morally good, because that's only for old ladies and kids. Nobody seriously believes that stuff. እና ይሄንን በፍጹም መርሳት መቻል የለባችሁ ማለት ነው። የመጨረሻው ከዚህ መጽሐፍ የምትማሩ ስድስተኛው ነገር ደግሞ ምንድነው? ላይክ ፎርቹን ላክ አላርን እድል ጥሩ የሆነ ጣፋንታ ለብሬቮች ነው የሚሰጠው፣ ለጀግኖቹ ነው የሚሰጠው። ማኪያቬሊ በዚህ መጽሐፉ ላይ ምን ያስተምራል? ላክ ወይንም ደግሞ የፎርቹን መልካም የሆነ ጣፋንታና እድል ዘለዓለም ምድር ላይ መጥቶ የሚያውቀው አክሽን ለሚወስዱ ብቻ ነው እንጂ ለሚያስበው አይደለም። አክሽን ለሚወስዱ ብቻ ነው። ኦፍ ኮርስ እድለኛዎች ናቸው። አክሽን ስትወስዱ ነው ግን እድል ይኖራል ወይንም አይኖር የሚለውን ፖሲቢሊቲ የምታውቀው። ፎር ኤግዛምፕል ቁማር የተጫወቱ ሰዎች አለ አይደለ? እኔ እድለኛ እኮ ነኝ ብጫወት እያልክ ሁሌ ብታወራ ሁሌ ብትነግራቸው ዓመቱ ሙሉ ብትናገር ኢትስ ፖይንትለስ። ቁማሩንም በልተህ ገንዘብ አግኝተህ የሆነ ነገር አትፈጥርም። ነገር ግን ልክ ብርን አውጥተህ ስትከፍል ሺህ ጊዜም ተበላ፣ የሆነ ሰዓት ላይ ትበላላ። ሰው ላኪ ሆንክ ማለት ነው በዛ ሰዓት። ኢን ኤሰንስ አክሽን ስትወስድ ነው እውነትም ያልከው ያሰብከው የመጣልና የተሳካልህ ማለት ነው። አሮኖ ላይክ የተከራየሁበት አፓርትመንት ላይ ከላይ የቆረቆሩ ነው። ለምን እንደሆነ አላውቅም። ሰው ድምፄ በደንብ እንደሚሰማ ተስፋ አለኝ ማለት ነው። እና መጠበቅና መቆጨት በጣም ተራና ረካሽ ሰው ያደርጋችኋል። አክሽን ወስዶ የሚመጣውን በጸጋ መቀበል ነው ትልቅነት ብሎ ያስረዳል። እንደውም እኛ ሀገር ላይ ብዙ ኢንፍሉዌንሰሮች፣ ቢዝነስ ራን የሚያደርጉ ሰዎች፣ ብዙ ትላልቅ ሰዎች እንደ አይጦኝ 100 ዓመት ከምኖር እንደ አንበሳውኝ 1 ዓመት ምኖር መርጣለሁ ምናምን ይሏቸዋል አይደል? ከምንም ሞቲቭ ተነስቶ አይደለም። ዚስ ታይፕ ኦፍ ሀሳቦች ማይንድ ሴታቸው ላይ ቢውልድ ተደርገው ስለነበረ ነው እንጂ ላይክ ኢትስ ናት ኤ ቢግ ቲንግ። እናንተም አቺቭ ማድረግ የምትችሉት ሜንታሊቲ ነው። ኢፍ ዩ አንደርስታንድ ዚስ ቡክ እና ዚስ ታይፕ ኦፍ ቡክስ ማለት ነው። ሰው ይህንን ነገር በሚገባ እንድታነቡልኝ ይፈልጋለሁ። ዛሬ ማኪያቬሊን ከመጽሐፉ ላይ ዘ ፕሪንስ ከተሰኘው መጽሐፍ ላይ ኒኮሎ ማኪያቬሊን 2% የሚሆነውን የምታገኙትን ጥቅም አስተዋውቂያችኋለሁ። ሁሌም ቢሆን በህይወት ላይ ማንም አብሯችሁ የሚጓዝ የለም። የዋሆች አትኑ። ህልማችሁን፣ አላማችሁን፣ ስኬቶች ላይ ሌሎች ላይ ጭናችሁ አትመስርቱ። በማንም ላይ ተስፋ አታደርጉ፣ በራሳችሁ ላይ እንጂ። ስለዚህ ማንም ሰው አቅጣጫ ይጠቁማል እንጂ አብሯችሁ አይጓዝም። 2% አቅጣጫ ጠቁም ያለው 98%ቱን እናንተ ራሳችሁ ታገኙታላችሁ ማለት ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ለማንኛውም የማማከር አገልግሎት በየትኛውም ጉዳይ ላይ አይ አም ሂር ራውኤል እንድሪስ ፎር ካውንስሊንግ ብላችሁ በዚህ የቴሌግራም አካውንት መልእክት ማስቀመጥ ትችላላችሁ ማለት ነው። ፈጣሪ ያክብርልን ስለነበረን ጊዜ